አንድ ገበሬ ክረምት እስከሚደርስ ድረስ ትልቁ ስራው በሬዎችን ማብቃት ነው። ማሰልጠን፣ ማስተማር ለሚመጣው ቀን፣ ለሚመጣው ክረምት፣ ለሚመጣው ዓመት፣ ለሚመጣው ጊዜ እንዲበቁ እንዲችሉና ቀንበር መሸከምን መታዘዝን እንዲለማመዱ ማድረግ ነው። ከዛም በኋላ ክረምት ሳይመጣ በፊት ጊዜው ሳይደርስ በፊት የተለማመዱ በሬዎች ክረምት በደረሰ ጊዜ ቀንበር መሸከም መታዘዝ አይከብዳቸውም። ምክንያቱም ገበሬው ወቅቱ ጊዜው ዘመኑ ሳይደርስ በፊት አስተምሯቸዋል፣ መንገድ አሳይቷቸዋል። በዚህ ሂዱ፣ በዚህ ኑ፣ በዚህ ጋር እንዲያድርጉ ብሎ አሰልጥኖ ስላሳያቸው አሁን ክረምት በሚገባ ጊዜ ሕይወታቸው፣ ኑሮቸው፣ መንገዳቸውም እንደ ትላንትና እየሰነጠሉ እንደነበረ አይነት አይደለም። ምክንያቱም በስልጠና ጊዜ ነገሮች ሁሉ አዲስ ናቸው። እመም አለ፣ ድካም አለ፣ ዝለት አለ፣ ብዙ ነገሮች አሉ። የሆነ ነገሮች እስከምትይዝ ድረስ መለማመድ አለ፣ መድጋገም አለ። ከዛ ገበሬው በሬዎቹ እንደበቁ፣ በሬዎቹ እንደደረሱ፣ በሬዎቹ ነገሮች ቀንበሩ መሸከም ወፈሩን ደግሞ መጎተት እንደሚችሉ ካወቀና ካረጋገጠ በኋላ ወደ ስራ ይለቃቸዋል። አያችሁ፣ እግዚአብሔርም ከልጆቹ የሚፈልገውና እንዲሆኑ የሚፈልገው እንድንሆን የሚፈልገው ነገሮች አሉ። ብዙውን ጊዜ ሰዎች እግዚአብሔር በእነሱ እንዲሰራና ለነሱ እንዲሰራ ይፈልጋሉ። ጸሎታችን ውስጥም በብዛት የሚገኙ በኔ ስራና ለኔ ስራ ነው። ግን ሰዎች የሚዘነጉትና የማይረዱት ትልቅ ነገር አለ። እሱም ምንድነው? እግዚአብሔር በእኛ ከመስራቱ በፊት እኛም መስራት ይፈልጋል። እንድንበቃ ይፈልጋል። እንድንሰራ ይፈልጋል። እንድንስተካከል ይፈልጋል። የማይጠቅሙ የማያሰሩን የማያራምዱን እግዚአብሔር እንደፈለገው እግዚአብሔር እንደወደደው እግዚአብሔር እንዳሰበው ልክ እንዳንሮጥ የሚያረጉን ነገሮች እግዚአብሔር ከኛ ላይ እንድራገቡ ሊሰራን ይፈልጋል። ሊለውጠን ይፈልጋል። ለዛ ዓላማ፣ ለዛ የራሱ ፕሮጀክት፣ ለዛ ለራሱ መንግስት እግዚአብሔር ብቁዎች እንድንኖር ይፈልጋል። ስለዚህ በዚህም በምንሰራበት ጊዜ መላጥ አለ፣ መቁሰል አለ፣ መታመም አለ፣ ብዙ ነገሮች ይኖራሉ። ምክንያቱም ስልጠና ስለሆነ አንድ ሀገር አንድ ወታደር አለኝ የምትለው መንገድ ላይ የሚሄደው ተራን ሰው ሳይሆን አሰልጥና ያበቃችን ነው አለኝ ወታደር የምትለው። ከዛም በኋላ ከሌላኛው ጋር ለጦርነት የምትቆመው ባሰለጠነችው፣ ባስተማረችው፣ ባለማመደችውና መንገድ ባሳየችው ሰው እንጂ የሆነ ሰው ከመንገድ ላይ አንስታ ያልበቃ ሰው፣ ያልደረሰ ሰው፣ አቅም በሌለ ሰው አለኝ ብላ ልብሳ አልብሳ አታወጣም። የእግዚአብሔር አሰራርም እንደዚሁ ነው። ያላበቃን ሰው፣ ያልደረሰን ሰው ከአንስቶ አይልክም። እግዚአብሔር ማስተማር ይፈልጋል፣ መለወጥ ይፈልጋል። የሱ ያልሆኑት ባህሪያችንን፣ የእኔነታችንን፣ እግዚአብሔር የማይሸቱ ማንነታችንን፣ ክርስትና አገልግሎት የማይሸቱ ማንነታችንን ምን ያደርጋል? ከኛ ላይ ያነሳና እግዚአብሔር እኛ ለጸለየነው ጸሎት መልስ ይሰጣል ማለት ነው። አሌሉያ። ስለዚህ አንድ መጽሐፍ የሆነ ጊዜ አይቼ ነበር። ምን ይላል? አንድ ሽታው እንደሚፈለግ ጠረኑ እንዲወጣ ከተፈለገ ጠርሙሱ መሰበር አለበት አለ። በሌላ አማርኛ ውስጥ ያለው ጠረን፣ ውስጥ ያለው ብቃት፣ ውስጥ ያለው ሽታ፣ ውስጥ ያለው የሚፈለገው ነገር እንዲወጣ እንዲገን ሰዎች ዋው እንዲሉ ከተፈለገ ከላይ የሸፈነው የጋረደው እኔ ነኝ ብሎ የቆመው እኔነታችን መሰበር አለበት፣ መውጣት አለበት። ለዛ ነው የጌታ የኢየሱስ ክርስቶስ የሆኑት ስጋን
ከክፉ መሻቱ ጋር ሰቅሎታል ይላል። እና ሰው ሁለት የመቀደስ ስርዓቶች ውስጥ ማለፍ አለባቸው ብዬ አምናለሁ። አንደኛው በደሙ መታጠብ። በደም መታጠባችን ኃጢአት እንዳንሰራ አድርገን የሰራነውን ኃጢአት ያጥብልናል እንጂ ታዲያ ኃጢአት እንዳንሰራ ያደረገውን ደግሞ ሁለተኛው ስርዓት ወይ ደግሞ ሁለተኛው መንገድ ምንድነው ታዲያ? መስቀል ነው። ኃጢአት ለሚሰራው ማንነት ለአሮጌው ማንነት መስቀል ያስፈልጓል። ኃጢአት እንዳንሰራ መስቀል ያስፈልጋል። ኃጢአት ለሰራ ደሙ፣ ኃጢአት እንዳንሰራ ደግሞ መስቀል ያስፈልገናል ማለት ነው። ኢየሱስ ጌታ ነው። እንግዲህ እዚህ ጋር ነው መሰራት ማለት ነው። መስተካከል ለሚመጣው ትውልድ፣ ለሚመጣው አገልግሎት፣ ለሚመጣው ህይወት፣ ለሚመጣው ኑሮ መሰራት ማለት እንዲህ ነው። ኢየሱስ ጌታ ነው። ብዙዎቻችን እግዚአብሔር ሊሰራን ሲይዝን አመመን ብለን እናመልጣለን። በዛን ጊዜ የመሰራት ጊዜያችንን እናረዝማለን። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም በዚህ ቃል መጽናት፣ መለወጥ፣ መታደስና መስራት ይሁን።